ሰላም ይቺን እንኳን አትጪ ያኛውንም ቢያልሽኝ ይሄኛው ግን ይጠግንሻል ሰላም እባክሽን እምልሽን ስሚኝ እንጂ ዶክተሩ የተናገረው ሰምተሻል አይደል ያገኘሽው ምግብ ካልበላሽ ማገገም አትችልም እንደዚህ በቀላሉ ሰላም እባክሽን አታልቅሽ እንባሽ እንደሚረብሽን ታውቂያለሽ እሺ ረጋ ብለሽ የውሹን ነገር በሙሉ ንገሪኝ ማን ይጎዳሽ ማን ይሰበረሽ ሰላም እባክሽ ዴቫ ምንድነው ምን ተፈጥሮ ሰላም ምን ሆናል አላውቅም ምንም ልትነግረኝ ፍቃደኛ አይደለች ሰላም እባክሽን የሆነ ነገር በይ እንጂ አጎቴ ሰበረኝ ንገረኝ ማን ነው የሰበረሽ ማን ነው የጎዳሽ ለምንድን ነው የማትነግረኝ ሰላም ሰበረው ቆይ ዴቭ ና ግድ የለም ተረጋጋ መጀመሪያ አንተ ተረጋጋ ና ቆይ መማከር አለብን ይኸውልህ ዴቭ መጀመሪያ እቺ ልጅ የሆነችውን ነገር ማወቅ አለብን ምን እንደሆነች ካወቅን በኋላ ከዛ ለመፍትሄ እንደርስበታል አንድ ነገር ልንገርህ ልቧን የሰበረው ልቡን እሰብረዋለሁ የወንድሜ ልጅ እንቧን ያፈሰሰው ደሙን ነው ማፈስነት ይኸውልህ ለሁሉም ነገር እኮ የሆነችውን ነገር ማወቅ አለብን ይኸውልህ አሁን አንተ መጀመሪያ መረጋጋት ነው ያለብህ የሆነችውን ነገር አውቀን ከዛ በኋላ መፍትሄ ላይ እንደርሳለን ቆይ ጓደኛዋ ጋር ደውልክላት ደውይላታለሁ ምን አለች ምንም የምታውቀው ነገር የለም እስካሁን የደረሰችበት መረጃ የለም በጣም ጥሩ ደውላት እየመጣው ነው ብላኛለች እዚህ ደርሳለች አላውቅም እየመጣው ነው ብላኛለች ደውላትና እኔ ብቻዋን ማውራት እፈልጋለሁ ደውላት ሄሎ ያደርሽ ሄሎ ሜሪ የቱ ጋር ነሽ እሺ በቃ መጣሁ አዎ ሳገቢ እዛው ጋር ጠብቂ መጣሁ ግባላት አንተ እኔ ይዣት እመጣለሁ ሄሎ እሺ እየመጣሁ ነው እንዴት ነሽ ሜሪ ምንድነው ሰላም ምን ሆና ነው አንቺ ንገሪኝ እንጂ ምን ነው የምነግርክ ምን ማለት ነው ጓደኛው አይደለሽ እንዴ ትላንትና ከማን ጋር እንደነበረሽ በደንብ ታውቂያለሽ እኔ ምንም አውቀው ነገር የለም ይሄኝ እስቲ አብራም እኮ ምንም ነገር ልትሸውጂ እንዳትሞክሪ ሰላም ትላንትና አብሯት የነበረው ሰውዬ ጎድቷታል ቆይ ቤት እንዳላደረች አታውቂ ሱማ አውቃለሁ እና ስለዚህ አብሯት ማን እንዳደረም ታውቂያለሽ ማለት ነው አብርሽ ይኸውልሽ ቆይ ሰላምን ትወጃታለሽ ማለቴ ጓደኛሽ ነች አይደል አዎ በጣም ከወደድሻት ትላንትና አብሯት የነበረው ሰው በጣም ጎድቷታል ማንነቱን ንገሪኝ በእርግጥ የት እንደምትሄድ አውቃለሁ ትላንት ሲደውልልኝ ለዴቭ ያልነገርኩት ፈርቼ ነው የት ነበረች ፍቅረኛዋ ጋር ዴት እንደነበረ ታውቃለሁ እንደውም እኔ ጋር ነው ልብስ ቀይራ ሄደች ማን ነው ጆሲ ይባላል ፍቅረኛዋ ነው አዎ አንድ 6-7 ወር አብረው ቆይተዋል የት ነው ሰፈሩ ማለቴ አብራችሁ ነው የምትማሩት ሰፈሩን አውቀዋለሁ አንዴ ሰላም አሳይታኛለች ስልኳ አለሽ ኧረ የለኝም ግን ሰፈሩ ሄደን መልኩን ባየው በደንብ አውቀዋለሁ ትላንትና ቀጠሯችሁ ለምን ነበር ማለቴ ልብስ ቀይራ ነው ሄደችው ስላልሽ እንዴ ይሄንማ እንዴት እነግርሃለሁ ሜሮን ጓደኛሽ ተጎድታለች እያልኩሽ እኮ ክላስ ሊይዙ ነው ማለቴ አለ አይደል በቃ ይገባሃል ማለት በቃ አብረን ካልተኛን እንለያያለን እያለ ብዙ ጊዜ ያስፈራራት ነበር
ሰላም ደግሞ በጣም አፍቅራው ነበር። በቃ በመጨረሻ ትላንትና ድንግልናዋን ልትሰጠው ወሰነች። ወይኔ ጓደኛዬ ምን አርጓት ይሁን? በጣም ጥሩ። ነገ አብረን ሄደን ሰፈሩን ታሳያለሽ። እሺ አሁን ወደ ቤት እንሂድ። አይኗን እንኳን ሊያት። ሰላምዬ ይሄ ለአንቺ አይገባሽም። አንቺንም እንደዚህ ሆኖ ማየት ለእኔ ህመም ነው። ያለሽኝ ቤተሰብ ብቸኛ አንቺ ነሽ። ብቸኛ የወንድም የማስታወሻ አደራም ጭምር ነሽ። እኔ ግን አደሬን መጠበቅ አልቻልኩም። ከስብራትሽ ከጉዳትሽ ልጠብቅሽ አልቻልኩም። እመኚኝ ሰላምዬ፣ የሰበሩሽን የጎድሽን በሙሉ አንድ በአንድ ጎዳችኋለሁ። አንቺ አዝንሽ እነሱ ያደሰቱ፣ አንቺ አልቀሰሽ እነሱ ያስቁ። ሁሉንም ቃል እገባልሻለሁ። ይህንን ካልተወጣው ዘመኔንም ሙሉ የወንድሜ አጥንት እሾህ ሆኖ ሲወጋኝ ነው የሚኖረው። ወይኔ ሰላምዬ ጓደኛዬ ምን ሆነሽብኝ ነው? ምንድነው የተፈጠረው? ምን ሆነሽ ነው? ጓደኛዬ ልቤ ሰበረው። ሰላሜ እንዴት ነሽ? አሁን ጥሩ ነው? እሺ ይኸውልሽ፣ እኔና ብርሽ አንድ ማወቅ የምንፈልገው ነገር አለ። ስለተፈጠረው ነገር እያንዳንዷን ከስር ከመሰረቷ ጀምሮ አንድ ባንድ ንገሪኝ። እሺ አጎቴ፣ ልቤን የሰጠሁት ፍቅሬ ያልኩት እንደ ይሁዳ ስሞ ሸጠኝ። ይኸውልሽ ሰላምዬ፣ ማን ነው? እስኪ የተፈጠረውን ነገር ንገሪኝ። እስኪ ሙሉን የተፈጠረውን ነገር ንገሪኝ። ምኑን ልንገራችሁ? ክብሬ፣ ሴትነቴ ስንት እንዳወጣለት ነው መስማት የምትፈልጉት? በስንት እንደሸጠኝ ነው መስማት የምትፈልጉት? እስቲ ሰላምዬ የተፈጠረውን ነገር ንገሪኝ። እንግዲያውስ መስማት ከፈለጋችሁ ልንገራችሁ። ከጆሲ ጋር ከተዋወቅን ወደ 6 ወር ገደማ ይሆነናል። የተዋወቅነው በኤፍቢ ነው። የትርፍ ስራ ሰራሻለሁ በሚል ነበር የተዋወቅነው። ከዛ ቀስ እያለ ግንኙነታችን ወደ ፍቅር ተለወጠ። 2 ወር አካባቢ እንደቆየን እኔ በጣም አፈቀርኩት፣ ልቤን ሰጠሁት። በየጊዜው ስንገናኝ አንዴ አጎቴ ነው፣ አንዴ የሩቅ ዘመዴ ነው እያለ የተለያዩ በእድሜ ተለቅ ያሉ ሰዎችን ያስተዋወቀኝ ነበር። ግንኙነታችን ከቀን በቀን እየጨመረ በሄደ ቁጥር እኔ ለሱ ያለኝ ስሜት እየጨመረ መጣ። በቃ ምን አለፋችሁ በእውነተኛ ልቤ ያፈቀርኩት። ከዛ አብረን እንድንተኛ ጥያቄ ያቀረበልኝ። እኔ ግን ብዙ ህልም ስለነበረኝ ከሱ ጋር ዘላቂ ነገር ስላሰብኩኝ ትንሽ እንድንቆይ ነገርኩት፣ ለመንኩት። እሱ ግን አብረሽኝ ካልተያሽ እለይሻለሁ አለኝ። እኔም እሱን ማጣት ስላልፈለጉ ከሜሪ ጋር ተማከረና እሺ ያልኩት። ከዛ በቀደም ዕለት ራሴን አሳልፌ ልሰጠው ተቀጣጠርን። ሜሪ ጋር ልብስ ቀየርኩና የተቀጣጠርንበት ሆቴል ሄድኩኝ። እዛ ሲሄድ
አጎቴ ብሎ ካስተዋወቀኝ ሰው ጋር ቁጭ ብሎ አገኘሁት። ከዛ አብረን ምሳ በላንና የሆነ ሰዓት ለሜሪ ልደውልለት ወጣሁኝ። ከዛ በኋላ የሆነውን ነገር በፍጹም አላስታውስም። በንጋታው ስነቃ ራሴን አንድ ክፍል ውስጥ እርቃኔን ተኝቼ ነው ያገኘሁት። ከእንቅልፌ ስነቃ አጎቴ ነው ብሎ ያስተዋወቀኝ ሰው ከሻወር ፎጣውን አገልድሞ ሲወጣ አየሁት። ግራ በመጋባት ምን እንደተፈጠረ ስጠይቀው ጆሲ በ30,000 ብር እንደሸጠለትና አብሮኝ እንደተኛ ነገረኝ። ራሱ ጆሲ ብሎ ያስተዋወቀኝና ፍቅረኛዬ ነው ብዬ ያሰብኩትና ያፈቀርኩት ልቤን የሰጠውን ሰውዬ ድንግል ሴቶችን እያደነ ለሀብታም ሰዎች የሚያቀርብ ደላላ እንደሆነ እና እኔንም ላቀረበበት 30,000 ብር እንደተቀበለ ነገረኝ። ሰውየውም 200 ብር መሳፈሪያ ብሎ አስቀመጠልኝና ሳይሰናበተኝ ወጣ። እኔ በደመ ነፍስ ልብሴ ለብሼ ከቤርጎ ወጥቼ ጆሲ ጋር ስደውልለት አንስቶ ከዚህ በኋላ እንዳትደውይልኝ የኔና አንቺ ግንኙነት አብቅቷል አለኝ። አጎቴ ራሴን አሳልፌ የሰጠውን ሰው ፍቅሬ ብዬ የተቀበልኩት ሰው በ30,000 ብር አሳልፎ ሰጠኝ። በቃሽ ሰላም፣ በቃሽ፣ አታልቅሽ። በቃ ሰላም፣ ይበቃል። በቃ አታልቅሽ፣ አይዞሽ። እንደዚህ ያዘንሽ አትቀሪ። እንደዚህም ባሽ ፈሱ አይቀርም። የወንድሜን ቀን ይስጠኝ። አንቺን እንደዚህ እንደጎዳሽ እግሬ ስር ነው ምጥልልሽ። ስልኳ አለሽ አይደል? እስጪኝ። በሰው ክብር ላይ እንደቀለደ አይቀራትም። ስልኩን ለእኔ ቴክስት አድርጊልኝ። እኔ ያለበትን ቦታ አረጋግጬ እደውልልሃለሁ። እሷን አረጋጋት። ሰላሜ፣ በቃሽ። በቃ ረፍት አድርጊ። አሁን ወደ መፍትሄው ነው መግባት ያለብን። ሜሪ ሰፈሩን አውቀዋለሁ ብላኛለች። ልሂድና ሰፈሩን አጣርቼ እደውልልሃለሁ። እንደዚህ በሰው ክብር ላይ እንደቀለደ አይቀራትም። ግድ የለም ሰላምዬ፣ አግኝተን የእጁን እንሰጠዋለን። እሺ ዴቪ፣ አንዴ ውጭ ጋር በረጋ ላናግርህ። እሺ ወይኔ እገለዋለሁ። አብሬሽ ሙት። እውነቴን ነው የምልህ፣ እገለዋለሁ። ቆይ ለምንድን ነው ማለት? አልፈለግሽም ስላላት አልፈልግሽም ስላላት ነው የምትገለው? አልፈለግሽም ስላላት ሰምታል አይደል? ያደረጋትን ነገር ሰላም እኮ ነች። የአንድ ወንድም የማስታወሻ ሰላም። እሺ አንድ ያለችኝ ቤተሰብ እኮ እሷ ነች እኮ። ይኸውልህ ዴቭ፣ መጀመሪያ እኔን ስማኝ፣ እንረጋጋና ልጁን አግኝተን ማውራት ያለብንን ነገር ማውራት አለብን። ይኸውልህ አልፈልግሽም ስላላት ምንም የሚጠየቅበት ነገር የለም። አንተ ሄለንን አልፈልግሽም ስትላት የጠየቀ ሰው አለ? ሁሉም ሰው በራሱ ሲሆን ያሌላ ሄሌላ ማይገናኝ ነገር አታውራ። እሺ ይኸውልህ ለማንኛውም ማለት ሜሮን ሰፈሩን ነግራኛለች፣ አውቀዋለሁ ብላኛለች። አሁን ቀጥ ብዬ ልሂድና ሰፈሩን ላጣራና ነገም ቢሆን የገባበት ገብተን ተከታትለን ዋጋውን እናስከፍላለን። አሁን አብራቱ እደውልልሃለሁ። ጠብቃት። በቃ በጣም ቆንጆ ቁርስ ነበር።
አጎቴ ተናደብኛል አይደል? በምኑ? በተፈጠረው ነገር። እንዴ ለምንድን ነው የምናደድብሽ? የምርክ ነው? ሰላም ትሙት ሆን ብለሽ ፈልገሽ ያደረግሽው ነገር አይደለም። የኔ ጀግና ራስሽን አሳልፈሽ እኮ የሰጠሽው ለእውነተኛ ፍቅር ነው። አንቺ አልጎደልሽም። የጎደለው እምነትሽን የሰጠሽው ሰው ነው። መጽሐፍ ቅዱስ ላይ ምን ይላል መሰለሽ? እምነት፣ ተስፋ፣ ፍቅር እኚህ ሶስቱ ጸንተው ይኖራሉ፣ ፍቅር ግን ይበልጣል ከሁሉ ይላል። አየሽ አንቺ ለፍቅር ሲባል ነው ይሄን ሁሉ መስዋዕትነት የከፈልሽው። ስለዚህ ካንቺ ምንም የጎደለ ምንም የቀረ ነገር የለም። ደግሞ የቀለደብሽን እምነትሽን የበላውን ሰው ደግሞ እመኚኝ እግርሽ ስር አንበርክኬ አንቺን በተራሽ ትቀልጅበታለሽ። ሄሎ አብርሽ። ዴቭ አግኝተነዋል። የምርህን ነው? ፊት ለፊት ያደን መረቡን ዘርግቶ እያየሁት። ጥሩ ከአይን እንዳይሰወር። አሁን ነው መጣው። ወዴት መጣው? እሺ ምን እያደረጋችሁ ነው? አቶ ደምሮ ባይ በጠበሳ ስመ ጆሲ ይሁዳ ነው። ለማን እንዳተኛኘተ በዛው የምትሄድ መስሎኝ ነበር። ሳይናዘዝማ ወዴት ሄዳል? ለነገሩ ያው ማሰናበታችን አይቀርም ዛሬ። ከዛ በፊት ግን የሆነ ትንሽዬ በሰው ስቃይ ላይ የሚደሰተው ነው ያል እኛም ትንሽ ስቃይ እንጋብዙ። ኧረ በማርያም ገንዘብ ከሆነ ገንዘብ ልስጣችሁ። በማርያም ምን አድርጌችሁ ነው? ምናክ ገንዘብ? አንተ ለኛ ገንዘብ እምነትን ፍቅርን ሽጠ ያገኘውን ገንዘብ ነው ለኛ መሰጠን? የትኛውን እምነት አጉድዬ ነው የዛዛችሁትን ሰርሰራ ከርቻላ? ምን አድርጌችሁ ነው? ዝጋ። ደሞ እንደ ደህና ነገር ሳላቀርብ ትላለህ እንዴ? የስንቱን ንጹሃን ሴቶችን ነው ባያፈሰስከው? ስንቶቹን የጎዳው? እንተወቅ። እኔ አብርሃም እባላለሁ፣ እሱ ደግሞ ዳዊት ይባላል። የሰላም ወንድሞች ነን። የቶ ሰላም? ስንት ሰላም ታውቃለህ? ብዙ ናቸው። ብዙ ሰላም ነው ማከውኝ። ሰላም የኔ ትንሿ አፍቅራ አምና ቀርባ አጎቴ ነው ብለህ አስተዋውቃት የጎታት ሰላም፣ ትንሿ የኔ ሰላም ማንነቷን እምነቷን በ30 ሺህ ብር የሸጥክባት ትንሿ ሰላም። እኔ እኮ እንደምታምር እኮ አላውቅም ነበር። አንተ ደነስ። ቆይ ወንድም ባይኖራትስ እምነቷን ፍቅሯን በልተህ ልቧ መስበር ነበረብህ? ንገረኝ እስቲ። የመጨረሻ ቆሻሻ ሰው ነህ ታውቃለህ። በጣም እርካይ ሰው ነህ። ቆይ ግን እህት አለህ? አለኛው ግን ምን ላድርግ? ስራ የለኝም። እና ባይኖርስ? እናቴ አርጅታለች፣ ስራ የላትም፣ ትሮተኛ ናት። ይሄን እየሰራው ነው ማባላት። በሴት እንባ እናትን እንጀራ ስታበላቸው ትንሽ እንኳን አይሰቀጥጥም? ንገረኝ እስቲ ትንሽ። እመነኝ፣ እናትህ በሴት ልጅ እንባ እንጀራ እንደምታበላቸው ያወቁለት አትጠራጠር፣ እስትንፋሳቸው ወዲያው ነው የሚቆመው። ማፈሪያ ደግሞ እዚህ ለተልካሻ ስራ ለቆሻሻ ስራ የጽድቅ ርዕስ አትስጠው። ለእናቴ ብዬ ምናምን ብለህ አትመጻደቅ። ሄሎ፣ የቱ ጋር ነሽ? መጣሁ። ውሻ ትንሽ እንኳን አታፍም? ነይ ሰላምዬ፣ ሰላምዬ
ይኸው የቀለደብሽ የከንቱ አሁን በእጅሽ ነው ያለው። እንደ ቀለደብሽ ቀልጅበት። አንተ ውሻ! አንተ ውሻ! ቆይ እንደሱ በሰለፍነው ፍቅር በእናትሽ አንቺን ዋሸበት ምላሱን ቁርጥሽ ለራሱ ታቢዋለሽ። ስጠኝ አጎቴ። ቆይ በሰለፍነው ፍቅር በእናትሽ። ምን አልክ? የትኛው ፍቅር? የትኛው ፍቅር ነው? ለእርድ ስታደልበኝ የቆያቸው ጊዜያቶች እሱ ነው ፍቅር? ምንም አላጠፋም። ሞት ምንም አላጠፋክ። ምንም አላደረከኝ። አስተማርከኝ። ተማሪ ደግሞ ይፈተናል አይደል? በቃ ተፈተንኩ። ፈተናዬን በአግባቡ ሳልፍ አንተ አስተማሪ ወደክ። ታውቃለህ? ንጹህ ልቤን ነበር የሰጠውክ። በእውነተኛ ፍቅር ነበር ያፈቀርኩክ። ሳይገባክ ልቤ ላይ ነበር ያነገስኩክ። አንተ ግን ምን አደረግ? የተዘጋጀልክን የልቤን ዙፋን ንቀክ ወረድክ፣ ተርመጠመጥክ። እኔ የሞተ ሰው አልገልም። አንተ የንዋይ ፍቅር ገለዋልሽ። ፍቱት። ለምን ሰላም? ምን ያርክሽ ነው? አጎቴ ፍታው። አንተ እንግዲህ ነፃ ላውጣ። ምን እያደረግሽ ነው ሰላም? የእሱን ኃጢአተኛ በምህዳችን ነው የምንካፈለው። ፍቱት። ይሂድ፣ ይውጣ። ለራስ ሊና አሳልፌ ሰጥቼያለሁ። ፍታው አብርሽ። ትሰማኛለህ? ከዚህ በኋላ ግን እዚህ አይነት ስራ ላይ ባገኘ እመነኝ፣ እሷ አመራለች፣ እኔ ግን እገላለሁ። ቆሻሻ አንቺ ጥሩ ሰው ነሽ። ይቅርታ ንጹህ ልብ ነው ያለሽ።